ይህ ስለላና ዕውቀትን የሀገር ፍቅርና እልህን ትግስትንና ትጋትን አሟልቶ ፓኪስታንን የክብር አጎናጸፋት ተብሎ የውዳሴ አዝመራ የሚታጨድለት የዶክተር አብደል ቃድር ካህን ድምጽ ነው። በመጪው ትውልድ የምታወሰው በሰራው ተግባርና በእኔነቴ ነው። ይህችን ሀገር ከህንድና ከሌሎች ሀገሮች ተጽዕኖ አድኛለሁ። በሌላ ሀገር የማይበገር የመከላከያ ኃይል አበርክቻለሁ። ይህ ህዝቡ እንዲያስታውሰኝ የሚያደርግ ተግባር ነው። ፓኪስታን በተለይ ባላንጣዋ ህንድ የኒውክሌር ጦር መሳሪያ መታጠቋን ከተረዳች በኋላ የቀን ሐሳቧ የሌሊት ህልሟ ኒውክሌር ጦር መሳሪያ መስራት ሆኗል። ይህንን ጉዳይ የሚያቀላጥፍም ኮሚቴ መቋቋሙ አልቀረም። የኒውክሌር መሳሪያውን ለማመንጨት አስፈላጊ የሆኑ መሳሪያዎች ከየትኛውም ሀገር እንደማያገኙ የታወቀ ነበር። ሌላውም ዘዴ ምን መሆን እንደሚችል ለማሰብ በተቸገሩበት ወቅት ካህንን የመሰለ ሳይንቲስት አለሁ ሲል ከሰማይ እንደወረደ ስጦታ ነበር ያዩት።